ሰላም ጤና ይስጥልን። ዛሬ የምንዳስሰው ጉዳይ በኢትዮጵያ የቢዝነስ ስነ ምህዳር ውስጥ በዝምታ እየተካሄደ ስላለው አንድ ትልቅ ሀገራዊና ዓለም አቀፋዊ ክስተት ነው። እሱም የትውልድ ፍጥጫ ነው። በአንድ በኩል ስራን እንደ ሰራዊት ዲሲፕሊን የሚያየው ካራቫቱን አስሮ ስራ ክቡር ነው የሚለው አንጋፋው ትውልድ አለ። በሌላ በኩል ደግሞ ስራን እንደ ቫይቭ እና እንደ አውትፑት የሚያየው ቴክኖሎጂን የታጠቀው አዲሱ ትውልድ መጥቷል። አንዱ ሪፖርቱን በስም አሸጋግረብ ሲል፣ ሌላኛው ደግሞ ያዘዝከኝን ስራ እኮ ገደልኩት ይላል። ዛሬ ይህንን ያበደ የትውልድ ፍጥጫ በፕሮፌሽናል መነጽር እንመረምረዋለን። አብራችሁን ቆዩ። ፒስ። በአንጋፋው ትውልድ እይታ ስራ የሚለካው ቢሮ መቀመጫ ሰዓት። ለምሳሌ አንድን የድሮ ቦስ አስቡት። ጠዋት 2 ሰዓት ከ5 ላይ ቢሮ ገብተ ካላየው አገር አማን ነው ወይ ጤናስ እንዴት ነው ብለው ሳይሆን ለምን ዘገየ ብለው ነው ደም ግፊታቸው የሚነሳው። አዲሱ ትውልድ ደግሞ ለምን 8 ሰዓት ሙሉ እዚህ ዴስክ ላይ ተጎልቼ ይውላለሁ ይላል። በኤአይ እና በቴክኖሎጂ በ20 ደቂቃ የገደልኩትን ስራ ለምን ሌላውን ሰዓት ካሳንቺስ ቁጭ ብዬ ማካያቶን አልጠጣም የሚል ጥያቄ ያነሳል። አንዱ ሂደቱን ሲያከብር፣ አንዱ ደግሞ ውጤቱን ብቻ ይፈልጋል። እዚህ ጋር ነው የትውልድ ፍጥጫው ወደ ቃላት ጦርነት የሚቀይረው። ለምሳሌ አንጋፋው ትውልድ ኢሜል ሲጽፍ በታላቅ አክብሮትና ትህትና ይላል። እጅ ነስተን እንጠይቃለን ይላል። ወጣቱ ግን ለአለቃው ቴሌግራም ላይ ዮ ያዘዝከኝ ፋይል እኮ ገድየዋለሁ ፒስ መልካም ቀን ብሎ ይልካል። ቦሱ በድንጋጤ ፖሊስ ሊጠሩ ይችላሉ። ገድየዋለሁ ሲል ሰው የገደለ መስሏቸው፣ ግን እሱ ማለቱ በጥራት ሰራውት ማለቱ ነው። ይህ ልዩነት የክብር ማጣት ሳይሆን የዘመኑ ፍጥነትና የቴክኖሎጂ ውጤት ነው። ድሮ ለአንድ ድርጅት 30 ዓመት ታምኖ መስራት እንደ ጀግንነት ይታይ ነበረ። ለምሳሌ የድሮ ሰዎች ስራ ሲቀጠሩ እስከ ጡረታ ጋብቻ የፈጸሙ ነው የሚመስለው። አሁን ግን ወጣቱ ስራን እንደ ትዳር ሳይሆን አንድን ሴት ዴት እንደማድረግ ያክል ነው የሚያየው። ለማይጨምር ደሞዝ ለምን እድሜን እገብራለሁ በሚል በየ2 ዓመቱ ስራ ይቀያይራል። ድርጅቶች ሰራተኞችን እንዴት ማቆየት ይቻላል የሚለው ጉዳይ አሁን ላይ ትልቁ ያበደ የቢዝነስ ራስ ምታት ሆኗል። በአጭሩ እውነታው ይሄ ነው። ያለ አንጋፋ ትውልድ ቢዝነሱ መሰረትና ዲሲፕሊን ያጣል። ልክ እንደ አቅጣጫ እንደጠፋው መርከብ ይንገዳገዳል። ያለ አዲስ ትውልድ ደግሞ ቢዝነስ ፈጠራ ያጣል፣ ከዘመኑ ይርቃል። ልክ እንደ ኖኪያ ቴክኖሎጂ ከገበያ ይወጣል። መፍትሄው አዲሱ ትውልድ የፕሮፌሽናል ቋንቋን ተምሮ የአንጋፋውን ትውልድ ልምድ ማክበር አለበት። የአንጋፋው ትውልድ ደግሞ የወጣቱን ያበደ የቴክኖሎጂ ፍጥነት ተቀብሎ ድርጅቱን ማዘመን ይኖርበታል። የዛሬው የትውልድ ፍጥጫ ፕሮግራማችን ይህን ይመስል ነበር። የእናንተስ በየትኛው ወገን ናችሁ? በኦልድ ስኩል ስርዓት ወይስ ጄንዚ? ኮመንት ላይ ያበደ ሀሳባችሁን አጋሩ። ፕሮግራሙ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። በሚቀጥለው ደግሞ የተለየ ሀሳብ ይዘን እስክንመጣ ቻው። ይሄ ማልዳ ፖድካስት ነው።